አዲስ አበባ እየፈረሰች ያለችው ለዚህ መሆኑን ብናቅ ኖሮ አንቃወምም ነበረ። አሮጌዋ ጥንታዊቷ ፒያሳ፣ የአራዶቹ ሰፈር ካሳንቺስ፣ ቅንጥዋ ቦሌ፣ ዱባይና አውሮፓ ምን እናደርጋለን ካስባሉን ሰነባብተዋል። የወንዝ ዳር ፕሮጀክቱም አይነሳ፣ ጣናና ባሮ ሳንሄድ እዚሁ አዲስ አበባ ላይ አሳ ልናጠምድ ነው። ታዲያ በዚች ውብ ከተማ ላይ 50%ቱን በ20 ዓመት እየኖሩ የሚከፍሉትን 50%ቱን ደግሞ በ1 ዓመት ከ6 ወር ከፍለው የሚረከቡትን አፓርትመንት በ15% ቅድመ ክፍያ ብቻ በቦሌ ፍላሚንጎ ይዘን መጥተናል። ባለ 1 መኝታ 82 ካሬ ሜትር 6 ሚሊዮን 800 ሺህ ብር፣ ባለ 2 መኝታ 104 ካሬ ሜትር አፓርትመንት 8 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 134 ካሬ ሜትር አፓርትመንት 11 ሚሊዮን 200 ሺህ ብር ብቻ። ታዲያ ከስፔንና ከጣሊያን በሚመጡ የፊኒሺንግ እቃዎች ጠንቀቅ ብለው የተገነቡ አፓርትመንቶችን የግሎ ማድረግ ከፈለጉ ከታች ባለው ስልክ ይደውሉልን።